እኔ በህይወቴ ሁለት ሴት ነው ማቅ አንዷ እናቴ ነች አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው ደስ ሲል እና ደግሞ በሃይማኖት ጠንካራ የሆነው እንደወዳለ ጠንካራ እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲሉ ጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣሁት ከዛ በኋላ ከ2 ወር በኋላ ጾም ሲፈታ ነው ዳግመኛ ከእናቴ ጡት ጋር የተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጅኝ እንግዲህ ግን አንቺ ምን አይነት ነው ሌላስ ምን አይነት ነው እንዲመችሽ ታማኝ ሰው አክባሪ የሚወደኝ እኔና አንቺ ከዚህ በፊት እንተዋወቃለን እንዳለ ስለኔ እኮ ነው የምትወሩ ለምን ስሜን አጠሩኝ በቀጥታ አንተ ነህ በኝ የምሬን እኮ ነው ግን ሰው ስትወድ ምን ያህል ነው ከባድ ጥያቄ ነው የጠየቅሽ እኔ ሰው ስወድ ጎዳና ብትሆኝ ተዳደርሻለሁ ነው በቃ ምንም ልልሽ አልችልም ከዚህ በላይ ጓደኛ ግን ለምንድን ነው አሬ አውራ ኢባራ ቋጣሪ እኔ ግን ችዬ ፌስታል አልቋጠርብሽም ያለኝን ነው እንዳለ ዘርግፌ ላንቺ የምሰጠው ይቅርብሽ አይሆንሽ ቆይ እስኪ እኔ ምን አንተም እንደሱ ሰው አክባሪ ታማኝ ሃይማኖተኛ ነህ አይ እኔ እንኳን ሀብታም ነኝ የምርህን እኔም እኮ መጀመሪያ አንተ ነበርክ ተመቸኝ ምን ያውላ መስፈርት በገንዘብ ተተካያልሽ ነው እንዴ ምን ሂድ በቃ ምንም እኔ እንደሱ ሀብታም ሆኜ ቪላ